መስተንግዶና ፖለቲካ አንድ ናቸው። በስማ ሻው ምን አገናኛችሁ? ሳታውጡ አታውሩ። እጅ ሳያወጡ ማውራት ጥቅመኝነት ነው። በኔትወርክ መተሳሰር፣ መበስበስ። እጃችሁን አውጡ። እኔ ግን ጥያቄ አለኝ። ይሄ ነገር ስለመስተንግዶ ነው አይደል እየነገርከን ያለው? እኔ አልገባኝም። እንዴት? የተናገርኩት ነገር እኮ ቀላል ነው። ቀላል አይደለም እንዴ? አዎ ግልጽ ነው። ቀላል ነው። እሺ ላለፉት 27 ደቂቃዎች ያወራሁት ያልገባው እጁን ያውጣ። ማብቃት ይቀራችኋል ማለት ነው። ይኸውላችሁ ስታስተናግዱ 3 ነገሮችን ግንዛቤ ውስጥ ማስገባት አለባችሁ። የመጀመሪያ የመጣ ተስተናጋጅ በሙሉ ወንበር የያዘ ሰው መጠየቅ አለበት። ከዛ ውሃ ይቀርብለታል። ያታደለ ቧንቧ ሊያልፍለት ነው። በዛ ላይ በብርጭቆ ውሃ ካቀረብን የታሸገ ውሃ ላይ ጠይቅ ይችላል። አዎ ሲግዜር ነው ወይ ግዜር ነው። አጥረን በደንብ አድርገን ማውንቱን ውስጥ ትልቅ አድርገን አይ እንትን አካሄድ ቆይ ይሄ የፖሊሲ ጉዳይ ነው። ትንሽ ጥናት ያስፈልገዋል። ሁለተኛ አሁን አንደኛ ሆነ ለተስተናጋጅ ስማችሁን ማስተዋወቅ አለባችሁ። በመጨረሻ ፈገግታ እንዴ ያለ ምክንያት ዝም ብሎ ፈገግታ? አሁን ምን ያቅታል? ምን ያቅታል? እሺ ቢሞት ቀባሪው 50 የሹም ልጅ ቢሞት 150 አለ። እሺ እንዳልክ በሱ ያልኩሽ እኮ ይሄንን ነው። መስተንግዶና ፖለቲከኝነትና ማስመሰል ይሄንን እኮ ነው ያልኩሽ።